እስኪ ያስቡት፣ ገንዘብ በዓለም ላይ ባይኖር በምትኩ ሰዎች በህይወታቸው ቀሪ ጊዜ ቢከፍሉስ? እያንዳንዱ ደቂቃ የህይወት ዋጋ ያለው በሆነበት ዓለም አንድ ወጣት ራቱን ለመቀየር ይነሳል። ዛሬ የምንመለከተው የኢንታይም አስደናቂ ታሪክ ነው። በዚህ ዓለም እያንዳንዱ ሰው በክንዱ ላይ የቁጥር መስመር አለው። በላዩ ላይ ያለው የኋላ ቆጠራ 0 ሲሆን ያ ሰው ወዲያውኑ ይሞታል። ምንም እንኳን የጂን ማሻሻያ እያንዳንዱ ሰው በ25 ዓመቱ እንዲቆይ ቢያደርግም በህይወት ለመቀጠል ግን ሰዎች ያለማቋረጥ ጊዜ ማግኘት አለባቸው። ምክንያቱም በዚህ ዓለም ውስጥ ጊዜ ብቸኛው መገበያያ ገንዘብ ነው። ሰዎች የሚሰሩት ለጊዜ ነው፣ የሚያወጡትም ጊዜን ነው። ባለጠጎች ለዘላለም ሊኖሩ ይችላሉ፣ ድሆች ግን በየቀኑ በህይወትና በሞት መካከል ይሯሯጣሉ። ዊል ከልጅነቱ ጀምሮ በድሆች መንደር ውስጥ የኖረ ሲሆን በየቀኑ ከእንቅልፉ ሲነቃ የሚቀረው ጊዜ ከአንድ ቀን በታች ነው። ከእርሱ ጋር አብራ የምትኖር እናቱ ስትሆን ምንም እንኳን እድሜዋ 50 ዓመት ቢሆንም አሁንም የ25 ዓመት ወጣት ትመስላለች። ዛሬ የእናቱ 50ኛ ዓመት ልደት በመሆኑ ዊል ትላንት ተጨማሪ ሰዓት ሰርቶ አንድ ጠርሙስ ሻምፓኝ ገዝቶ ነበረ። ሆኖም ዛሬ ለማክበር የሚያስችል ጊዜ አልነበራቸውም። ምክንያቱም የቤት ኪራይ፣ የውሃ፣ የኤሌክትሪክ ክፍያዎች ከከፈሉ በኋላ የቀራቸው ጊዜ በጣም ጥቂት ነበረ። እናቱ ከመውጣቷ በፊት ለዊል የግማሽ ሰዓት ምግብ የሚሆን ጊዜ ሰጥተው ተለያዩ። ከእናቱ ጋር ከተለያየ በኋላ ዊል ቁርስ ለመግዛት በፍጥነት ሮጠ። ነገር ግን የዛሬው የእቃዎች ዋጋ እንደገና ይጨምራል ብሎ አልጠበቀም ነበረ። አሁን አንድ ተራ ቡና ለመግዛት እንኳን 4 ደቂቃ ያስከፍላል። ዊል እጁን ወደ ጊዜ ማሽኑ ሲያስጠጋ በክንዱ ላይ ያለው ጊዜ ወዲያውኑ ተቀነሰ። እዚህ አካባቢ ሰዎች ጊዜን በመጫረት ቁማር ሲጫወቱ ማየት የተለመደ ነው። ጊዜውን በሙሉ ከተሸነፉ ግን ያ ሰው ወዲያውኑ ይሞታል። ዊል የዚህ አይነቱን ህይወት ቀድሞውኑ ለምዶታል። በዚህ ዓለም ድሆች በህይወት ለመቆየት ያለማቋረጥ መስራት አለባቸው። ነገር ግን ዊል ዛሬ ደሞዙን ሲቀበል ጊዜው በጭራሽ እንዳልጨመረ አየ። ኩባንያው ዛሬ የስራ ኮታውን ከፍ አድርጎት ኖሯል። ስራውን ያላጠናቀቀው ዊል ተጨማሪ ሰዓት መስራት ነበረበት። ከስራ በጭንቅ ከወጣ በኋላ ዊል ወደ መጠጥ ቤት በመሄድ ጓደኛውን አገኘው። ጓደኛውም ዛሬ ወደ መጠጥ ቤቱ አንድ በጣም ባለጸጋ ሰው እንደመጣ ነገረው። ያ ሰው በእጁ ላይ ከአንድ ክፍለ ዘመን ወይንም 100 ዓመታት በላይ አለው። የዛሬውን ምሽት የመጠጥ ቤቱን ወጪ በሙሉ እርሱ ነው የሚሸፍነው። ዊል በጉጉት ዘወር ብሎ ሲመለከት ግን ሌላ ነገር አየ። ዊል ወዲያውኑ ወደ ባለጸጋው ሰው በመጠጋት ሰዎች በእርሱ ላይ ባለው ጊዜ ላይ አይናቸውን እንደጣሉ አስጠነቀቀው። ነገር ግን ዊል ንግግሩን ሳይጨርስ የጊዜ ሌቦቹ ወደ ቦታው ደረሱ። በመጠጥ ቤቱ ውስጥ የነበሩት ደንበኞች በሙሉ ተበታትነው ሸሹ። የጊዜ ሌቦቹ የመጡት ያንን ባለጸጋ ለመዝረፍ እንደሆነ ግልጽ ነበር። ባለጸጋው ሌቦቹን ሲያይ ግን ምንም አይነት ድንጋጤ አላሳየም። ሌቦቹ ጊዜውን እስኪዘርፉ ድረስ እንደሚጠብቁት ተናገሩ። በመቀጠልም ባለጸጋው በፍጥነት ወደ መጸዳጃ ቤት ሮጠ። ዊል ግን ምቹ ጊዜ አግኝቶ ወደ ውስጥ ገባ። የጊዜ ሌቦቹ ሳይነቁ ዊል ባለጸጋውን ይዞ ከዚያ አመለጠ። በመቀጠልም ወደ አንድ የተተወ ሕንጻ ውስጥ ገቡ። አደጋውን ካመለጡ በኋላ ዊል ባለጸጋውን ለምን ወደዚህ ድሆች መንደር መጥቶ ጊዜውን እንደሚያሳየው ጠየቀ። ይህ ድርጊት ወደማይታወቅ አደጋ ውስጥ እንደሚከተው ነገረው። ባለጸጋው ሰው ከተረጋጋ በኋላ ግን የዚህን ዓለም እውነተኛ ሚስጥር ለዊል ነገረው። ጥቂት ሰዎች ለዘላለም እንዲኖሩ አብዛኛው ሰው መስዋዕት መሆን አለበት። ሁሉም ሰው የማይሞት ከሆነ አዲስ ለሚወለዱት ሰዎች ምን ይደረጋል? ስለዚህ ባለጸጎች ታክስንና የእቃዎችን ዋጋ በመቆጣጠር የድሆችን የሞት ምጣኔ በተወሰነ ደረጃ ላይ ያቆዩታል። የህብረተሰቡ ስርዓት ጠብቆ ለማቆየት የሚቻለው በዚህ መንገድ ብቻ ነው። ምክንያቱም የጊዜ ሀብት የተገደበ ነው። ባለጸጎች ለዘላለም ለመኖር ሲሉ የሌሎችን ሰዎች ጊዜ ለመንጠቅ ማንኛውንም መንገድ መፈለግ አለባቸው። ዊል ይህንን ከሰማ በኋላ በጣም ደነገጠ። በመቀጠል ባለጸጋው ዊልን አንድ ጥያቄ ጠየቀው። የእኔን ያህል ብዙ ጊዜ ቢኖረ ምን ታደርጋለህ? ዊልም በክንዱ ላይ ያለውን ጊዜ እያየ ያኔ ጊዜን ደጋግሜ ማየቴን አቆማለሁ አለው። ሁለቱም እርስ በእርስ ዝም ተባባሉ። በማግስቱ ጠዋት ዊል ገና ተኝቶ ሳለ ባለጸጋው በዝምታ ወደ ዊል ጠጋ አለ። እርሱም የነበረውን ጊዜ በሙሉ ወደ ዊል አስተላለፈለት። ለራሱ ያስቀረውን የመጨረሻ 5 ደቂቃ ብቻ ነበረ። ዊል ሲነቃ ባለጸጋው ቀድሞውኑ እዚያ አልነበረም። ዊል በድንገት ከ100 ዓመት በላይ ጊዜ እንዳለው አየ። ወደ መስኮቱ ሲጠጋ በጠረ መስታወት ላይ የተጻፈ መልእክት አገኘ። ጊዜን አታባክ ነው የሚል ነበረ። በዛውኑ ቅጽበት ዊል በመስኮት በኩል በድልድዩ ላይ የተቀመጠውን ባለጸጋ አየው። ዊል ወዲያውኑ ወደ እርሱ ሮጠ፣ ነገር ግን ረፍዶ ነበረ። የኋላ ቆጠራው ሲያበቃ ባለጸጋው ሰው
በድንጋጤ ተስፈንጥሮ በቀጥታ ወደ ወንዝ ውስጥ ወደቀ። ዊል ድልድዩ ላይ ሲደርስ ባለጸጋው በውሃ ውስጥ ሕይወቱ አልፎ ነበረ። ዊል ይህንን አይቶ ምን ማድረግ እንዳለበት ግራ ገባው። ዊል ወዲያውኑ የቅርብ ጓደኛውን ፈልጎ አገኘው። የደረሰበትን ነገር ሁሉ ከነገረው በኋላ ጓደኛው በጣም ጥንቁቅ እንዲሆን መከረው። ምክንያቱም በድሆች መንደር ውስጥ ይህንን ያክል ጊዜ መያዝ በራሱ ወንጀል ነው። ዊል ትንሽ ካሰበ በኋላ ለጓደኛው የ10 ዓመት ጊዜ ሰጠውና ተለያዩ። ከዚያም በመቀጠል ዊል አንድ እቅፍ አበባ ገዝቶ እናቱ ሁልጊዜ ከባስ የምትወርድበት ማቆሚያ ላይ ይጠብቃት ጀመር። ዛሬ ለእናቱ ትልቅ አስገራሚ ስጦታ መስጠት ይፈልግ ነበር። ነገር ግን እናቱ በነበረችበት በኩል ያልታሰበ አደጋ ተከሰተ። ዛሬ የህዝብ ባሱ ዋጋ በድንገት ጨምሮ ነበረ። 1 ሰዓት የነበረው ጉዞ ወደ 2 ሰዓት ከፍ ብሏል። አሁን በእርሷ እጅ ላይ ያለው ጊዜ ለባሱ ትኬት የሚበቃ አልነበረም። እናቱ እቤት ስትደርስ የቀረውን ልዩነት እንደምትከፍል ብትናገርም በባሱ ላይ የነበረ አንድም ሰው ሊረዳት አልፈቀደም። ስለዚህም እናቱ ወደ ቤት በእግሯን ለመሮጥ ተገደደች። ዊል እናቱ ከባሱ ላይ እንዳልወረደች ሲያይ አንድ ችግር መፈጠሩን ተረዳ። ወዲያውኑ እቅፍ አበባውን ጥሎ እናቱ ወደምትመጣበት አቅጣጫ በኃይል ሮጠ። ሁለቱም በጎዳናው ላይ በከፍተኛ ፍጥነት ይሮጡ ነበረ። በመጨረሻም እናቱ እጆቿን ዘረጋች። ዊልም ፍጥነቱን ጨምሮ ወደ እርሷ ተጠጋ። ነገር ግን ልክ ሲተቃቀፉ የእናቱ ክንድ ላይ ያለው ሰዓት ሙሉ በሙሉ ዜሮ ሆነ። እናቱ በዊል እቅፍ ውስጥ ሕይወቷ አለፈ። ዊል እናቱን አቅፎ በከፍተኛ ስቃይ አለቀሰ። በዚህም ሰዓት በዓይኖቹ ውስጥ ከፍተኛ ጥላቻ ተሞልቶ ነበረ። ዊል በልቡ ውስጥ ይህንን ሕግ ያወጡትን ባለጸጎች ከባድ ዋጋ እንደሚያስከፍላቸው ማለ። እናቱ በእቅፉ ውስጥ ከሞተችበት በኋላ ዊል በባለጸጎች ላይ የተመሰረተውን የዚህን ዓለም ግፍ ለመስበር በጥብቅ ወሰነ። ዊል መኪና ይዞ ወደ ባለጠጎች መንደር ለመጓዝ ተነሳ። በዚህ መንገድ ላይ በርካታ የፍተሻ ኬላዎች አሉ። በእያንዳንዱ ኬላ ላይ ደግሞ በጣም ውድ የሆነ የጊዜ ክፍያ መክፈል ይጠይቃል። የባለጠጎች መንደር ከድሆች መንደር የሰማይና የምድር ያህል ልዩነት አለው። እዚህ አካባቢው በጣም ያማረና ረዥም ህንጻዎች ያሉበት ነው። ይህ ዊል በህይወቱ አይቶት የማያውቀው አስደናቂ እይታ ነበረ። ዊል ከመኪና ከወረደ በኋላ በደመ ነፍስ በፍጥነት መሮጥ ጀመረ። ነገር ግን በአካባቢው ያሉ ሰዎች በሙሉ ይመለከቱት ነበረ። ምክንያቱም ባለጠጎች መንደር ውስጥ መሮጥ የተከለከለ ነው። ባለጠጎች በህይወታቸውን ለመደሰት የሚበቃ የዘላለም ጊዜ ስላላቸው በጭራሽ አይሮጡም። ዊል ወዲያውኑ ስህተቱን ተረድቶ አካሄዱን አስተካከለ። አሁን በእጁ ላይ ከ100 በላይ ጊዜ አለው። በዚህ ሰዓት የዊል እንግዳ ባህሪ የአንዲትን ቆንጆ ወጣት ሴት ትኩረት ሳበ። እርሷ በህይወቷ ጊዜ አጥሮት የሚሮጥ ሰው አይታ አታውቅም ነበረ። ዊልም በቀጥታ ወደ ሆቴል በመግባት እጅግ በጣም የቅንጦት የሆነውን ክፍል ተከራየ። ቀጣዩን ክፍል እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ያሳውቁኝ። ሰብስክራይብ ማድረግ አይረሳ።